የዛሬው ቪዲዮ ማለት ነው ፀጉራችን ለሚረግፍ ሰዎች በተለይ አሜሪካ ላይ ውሃቸው በጣም መጥፎ ነው። የወንዱም የሴቱም ፀጉር ነው የሚረግፈው። እኔ ብዙ ከዛ በፊት ማቃቸው ሰዎች ስጠይቃቸው ምንድን ነው ፀጉራቸው በአብዛኞቹ ተመልጠዋል ምንድን ነው ስላቸው አናቅም፣ በቃ አሜሪካ ስንመጣ ፀጉራችን እንደዚህ ረጋገፈ ነው ያሉኝና በጣም እንደነገጥኩት። የልጆቼም ፀጉር እንደዛው በጣም እየሳሳ ነው የመጣውና በእውነት ማልቀስ ነው የቀረኝና ከዛ የሆነች ልጅ አግኝቼ አጋጣሚ አወራኋት። ስለ አሜሪካ እንዴት ነው ምናምን እያለን ስናወራ ጥሩ ነው ምናምን አልኳትና አጋጣሚ የልጆቼ ፀጉር እንደዚህ ሆነ፣ ግን ውሃው አስቸጋሪ ነው ምናምን ውሃው መሰለኝ ችግር ያለው ምናምን ስላት ወዲያውኑ ማልቀስ ነው የቀራት እሷ ራሷ። እኔ እኮ አዲስ እንደመጣው አልቅሻለሁ በጣም ብዙ ቀን ፀጉሪ እንዳለ ነበር የሄደብኝ ምናምን አለችኝ። ሳያት ግን ፀጉሯ ቆንጆ ነው ማለት የፋፋ ነው፣ ሻይን ያደርጋል፣ ያማረ ነው እና ገረመኝ በጣም። ከዛ እና ታዲያ እንዴት ተውሽ ምናምን አልኳት። በቃ በጣም አሰፍስፌን የጠየቅኳት ምክንያቱም ረግፎ ነበር አለች። ግን ሳያት ደግሞ ፀጉሯ ጥሩ ነው ያለው በጣም። ከዛ ይሄንን ሻምፖና ይሄንን ዘይት ነገረችኝ ማለት ነው። አሁን ይህን ማሳያችሁን እኔም ወዲያው ተቀብዬ ስሙን ገዛሁት ማለት ነው። 1 ወር ከምናምን በጣም ከባድ ለውጥን ያየሁበት። ይሄ ሳስቶ የነበረው ፀጉር እየተመለሰ ምናምን በጣም አሪፍ ነው። ይሄንን ተጠቀሙ። ዘይቱ ተቀብታችሁ እዛው መተውም ትችላላችሁ። ካልሆነ አንፈልግም ካላችሁ ሽታው ምናምን አይረብሽም፣ ደህና ነው። ከዛ ደግሞ አይ ካላችሁ ደግሞ ተቀብታችሁ 1 ሰዓት አቆይታችሁ መታጠብ ነው። ሻምፖንም እንደዛው መታጠብ ነው በሻምፖ። በጣም አሪፍ ነው፣ ይጠቅማችኋል ብዬ ነው በእውነት። እኔ የዚህን ቪዲዮ ለመስራት አላሰብኩም፣ ግን ለውጡን ሳየው እንዲህ ለምን እንደኔ ያልሰማ ሰው ሊኖር ይችላል እንደዚህ አይነት ነገር የሚፈልግ ብዬ ስላሰብኩ ነው ይሄን ቪዲዮ የሰራሁላችሁ። ተጠቀሙበት።